ሰላም እንዴት ናችሁ? እኔ ግዛቸው ሽሙኤል ነኝ። በእግዚአብሔር እርዳታ በተለያዩ ድረገጾች በዋትስአፕ እንዲሁም ደግሞ በፌስቡክ እንዳያችሁት የፖድካስት ለመጀመር ዝግጅት ላይ ነን። ወደ እናንተ ተመልካቾቻችን የተለያዩ እውቀቶችን የሚያስጨብጥ አሪፍ ፖድካስት ለመስራት ዝግጅት ላይ ነን። ከእናንተ የሚጠበቀው እስከዛው ድረስ ሰብስክራይብ፣ ኮሜንት፣ ሼር በማድረግ የዩቲዩብ ቻናላችን ለተለያዩ ሰዎች ተደራሽ እንዲሆንና ተጠቃሚ እንድትሆኑ ነው። በነገራችን ላይ የተለያዩ ነገሮች አሉ። ከነዛ ውስጥ ለምሳሌ አንደኛ በተለያዩ ዘርፎች ያሉ ሰዎችን ማበዝ እውቀታቸውን ወደኛ ሼር እንዲያደርጉ በስኬታማ ውስጥ ያሉ ሰዎች ስኬታቸው ከዛ ስኬት ላይ ለመድረስ ምን ፈተናዎችን እንዳለፉ ከኛስ ምንድን ነው የሚጠበቀው የሚለውን ለመማርና በተግባር ላይ ለመዋል ነው። እኔ ምን ብዬ አምናለሁ መሰላችሁ? ቻይኖች አንድ አባባል የሚሉት አለ። ያን አባባል ምንድነው? መንገዱን ማወቅ ከፈለክ የሚመለሱትን ጠይቃቸው ይላል። ማለትም እኛ በህይወታችን ላይ የምንፈልጋቸው ነገሮች አብዛኛውን ጊዜ የተደረጉ ነገሮች ሊሆኑ ይችላሉ። ከስታርታፕ ውጭ ማለት ነው። ስታርታፕም ቢሆን ወይም ደግሞ አዲስ ፈጠራ ቢሆን ያንን ለመፍጠር ራሱ ከሆነ ነገር ባሲስ መሰረት ይዘን ነው። ያንን መሰረት ደግሞ ቀድሞ የሰሩት የለፉበት አለ። ያንን ከነሱ መውሰድ ከቻልኩ ለኔ ትልቅ ጊዜን አንደኛ ጊዜን በደንብ አድርጌ መቆጠብ እችላለሁ። ሁለተኛ ደግሞ የበለጠ ከሌሎች የበለጠ ጥሩ ስራ ለመስራት እችላለሁኝ ማለት ነው። ስለዚህ እኔም ፖድካስት ሰዎችን ሳመጣ ከእንደዚህ አይነት እውቀት ያላቸው ሰዎች ላይ ነው። ምሳሌ በሀገራችን ላይ በእስራኤል ሀገር በተለያዩ ስራዎች ዘርፎች ተሰማርተን እንገኛለን። በተለይ ደግሞ በፋብሪካ ስራዎች ብዙ አደጋዎች ሊያጋጥሙ ይችላሉ። ሚዲያ ወዳንን ኦራይድን በሚያብዝበት ሰዓት ስለ እኛ መብቶች ስራ ለምሳሌ መልቀቅ ቢያስፈልገኝ ስራዬን መብቴን አስጠብቄ እንዴት ነው ስራዬን መልቀቅ የምችለው? ቢትሶ የመስለት ነው መቀበል የምችለው? ከሌላ ወደ ሌላ ስራ ለመተላለፍስ ምንድነው ማድረግ ያለብኝ የሚለውን ነገር በደንብ አድርገን የምንወያይበት ምንማማርበት ፖድካስት ይሆናል ብዬ እጠብቃለሁ። ሌላውም ደግሞ በተረፈ በውጭ ወገኖቻችን በእግዚአብሔር እርዳታ እድል አጋጥማቸው ከዚህ እስራኤል ሀገር እስከምትመጡ ድረስ ከእስራኤል ሀገር ያለውን ሁኔታ አብዛኛውን ጊዜ እኛ በኢትዮጵያ ባለንበት ሰዓት አላወቅኩም የነበረ አብዛኛውን እንዳጋጠመው ህብረተሰብ ማለት ነው። ስለዚህ እኛም ደግሞ በዚህ ፖድካስታችን የእስራኤል ሀገር ህይወት ምን አይነት ነገሮችን እንደያዘ በትምህርት፣ በጻባ፣ በውትድርና ማለት ነው እንዲሁም ደግሞ በአኗኗር ሁኔታ ቤት መግዛትን በእስራኤል ሀገር ምን ይመስላል የሚለውን ነገሮች እውቀት ካላቸው ሰዎች ጋር በመተባበር የምናወራበት የምንወያይበት መድረክ ይሆናል ብዬ እጠብቃለሁ። ስለዚህ ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ በማድረግ ሰብስክራይብ ያደረጋችሁ ደግሞ ለሌሎች ሸር በማድረግ እንድትሳተፉ ከዚህ እናንተ ይህንን በማድረግ ተባበሩን። ሰላም ቆዩልኝ። እግዚአብሔር እርዳታ በአሪፉ እስክንገናኝ